ሰላም ውድ የበጸሎት ሚዲያ ተከታታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ ትንሣኤው በሰላም አደረሳችሁ እያልኩኝ ዛሬ አዲስ እንግዳ ይዤላችሁ መጥቻለሁ። ረጅም ዘመናትን በዝማሬ ህይወት ውስጥ የቆየች እህታችን ናት። ታዲያ ማን ናት ብላችሁ ትገምታላችሁ? ስትመጣ ሁሉም ግልጽ ይሆናል። ስላሳለፈችው የአገልግሎት ህይወት በጥልቅ ታስረዳናለች። ትምህርት እናገኛለን። አብረን እንከታተል። እንኳን ደህና መጣሽ ውዴ፣ እንዴት አለሽ? እግዚአብሔር ይመስገን ሰላም ነኝ። ዛሬ በጸሎት ሚዲያ ላይ እንግዲህ በእንግድነት ያቀረብንሽ እንገኛለን። እስቲ ለተመልካቾቻችን ስምሽንና ከየት እንደመጣሽ እስቲ አብራሪላቸው። ዘማሪት ጌታቸው ይባላል። ያው አገልግሎቴ በዝማሬ ላይ ነው። ስንት ዓመትሽ ጀምረሽ ነው አገልግሎት የጀመርሽ? በልጅነት ጀምሮ ነው። ከሰንበት ትምህርት ቤት ጀምረን ነው እንግዲህ እስካሁን እስካለንበት ድረስ ያለ ነው። ደስ ይል ነበር ሰንበት ትምህርት ቤት እና እንደውም ትዝ ይለኛል ለመጀመሪያ ጊዜ ሰንበት ትምህርት ቤት ስንገባ እንደ ሰው እንትን ብለን አይደለም ጠይቀን ነው መመዝገብ ይቻላል ምናምን ብለን እንደ ዓለማዊ ትምህርት እኛ አስቀድሰን ስንወጣ ሰንበት ተማሪዎቹ ስብስብ ብለው ቤት ውስጥ ሲዘምሩ እንሰማለን። እኛ ደጀ ሰላም ዛት እንትን እያለ ማለት ነው። ከዛ በኋላ መግባት እንፈልጋለን ግን ምን ቀርበው ሰው ስለሌለ ግራ ይገባናል። ከዛ ልክ ወጣን አጥር ላይ ቆሜ ሰማ ነበር የእውነታ ነገር ማለት ነው። አጥር ስር ቆሜ ድምጻችን ዝማሬውን ሰማለሁ። ከዛ አጋጣሚ የሰንበት ትምህርት ቤቱ ሊቀመንበር እንግዲህ ያው ምክንያት ይኖር ይሆናል ወደ ውጭ ሲወጣ እናየዋለን። ከዛ መግባት ይቻላል ያልኩት መግባት ይቻላል ኑ አለ። ልጆች ስለሆናችሁ ደግሞ በጉጉት ነው። አዎ ከዛ ኑ ግቡ አለ። ከዛ ገባን። በቃ ከዛን ጊዜ ጀምረን በጣም ደስ እያለን አሁን እስካለንበት ድረስ ያገለገልን አለን። በጣም ይገርም ነው። ወደ አገልግሎት ከመጣሽ ስንት ዓመት ሆነ በግምት ነው? ወደ 20 ዓመት በላይ ምናምን የሚሆነው ማለት ነው። የሰንበት ትምህርት ቤቱ ትምህርት ዝማሬው ቀጥታ ወደ ዝማሬ አይገባም። ያው ቀጥታ አይደለም። ኮርስ ተወስዱና ካላይ ቀዳማይ ካላይ ያለ እንደዛ አልነበረም። እኛ ገና ስለነበረ ያው ገፈን ዝማሬ ብቻ ነው። በሰንበት ትምህርት ቤት በጣም ረጅም ሰዓት አሳልፋ አሁን ደግሞ ከተማውን ገጠሩን በተጠራችበት ሁሉ እየሄደች እየተገኘች የምታገለግል በጣም ጥንት ከመጡት ዘማሪያን ውስጥ አንዷ ነችና ብዙ ነገሮችን እንማርበታለን ከህይወቷና ወደ አውደ ምሕረት ዝማሬ ከመጣች በኋላ እንዴት ነው አቀባበል? የአውደ ምሕረት አቀባበል እንደውም ያንቺ ዝግጅቶች እንዴት ነበሩ? እስቲ በሰንበት ትምህርት ቤት ውስጥ እያለው ነው ወደ ዝማሬው እንትን ወደ አገልግሎት ወደ አውደ ምሕረቱ በዛው ነው የወጣሁትና እውነት ለመናገር የኔ ፍላጎት አይደለም። እኔ ፈልጌው ሳይሆን ያው የእግዚአብሔር ፍቃድ ስለሆነ ነው የሆነው ማለት ነው። በቃ በሰዎች ግፊት ነው ወደ አገልግሎቱ የመጣሁት ማለት ነው። ለምን ካሴት አትሰራም ለምን እንደዚህ አይደረግም እንዲህ በማለት የህዝቡ መልካም ፍቃድ ስለነበረ ጉባኤ ሰርቶ ምን ብሎ አዋጥቶ አዲስ አበባ የሚያመጣኝ የአካባቢው ሰዎች ናቸው። እቺን በአገልግሎቴ በጣም ይደሰቱ ስለነበረ በቃ ለምን እቺ ልጅ ካሴት አትሰራም ለምን አንረዳትም ለምን እናደርግም በማለት በበጎ አስተሳሰብ አመለካከት እኔን ካሴት እንድሰራ ጥረት አደረጉ። ከዛም በኋላ እኔ አላቅም ይሄ ሁሉ ሲያረጉ ማለት ነው። ከዛ ኮሚቴ ምናምን አዋቅረው ወረዳውም በጣም መልካም ነበሩ። በገጠር ደረጃ በሰንበት ትምህርት ቤት አገልግሎት በጣም ነው የሚደንቀውና ምክንያቱም ቤተሰብ ያው ወደ ሰንበት ትምህርት ቤት መላክ የሚከለክልበት ሁኔታ ልጆቻችን ይበላሹብናል ብሎ ነው የሚፈሩት። ትምህርቱ ደግሞ እዛ ጋር ስንሄድ ይለውጠናል። ቤተክርስቲያኗን የጀርባ አጥንት ሆኖ ደግሞ የሚያገለግለው ሰንበት ትምህርት ቤት ሆኖና በቆጂ እንግዲህ ስታገለጊ ከዛ ደግሞ ከበቆጂ ተነስተሽ ያሉትን ገጠር ሁሉ ድረስ አሁን ደግሞ የተለያየ ቦታ ሄደሽ ታገለግያለሽና ይሄ የአገልግሎት መስመር እንዴት ሊከፈትልሽ ቻለ? እስቲ ይሄ የአገልግሎት መስመር የተከፈተው በሰንበት ትምህርት ቤት ላይ እያገለገልን በነበርንበት ወቅት ነው። ይህንንም ከጀርባዬ ብዙ አስተዋጽኦ ያደረጉ ወንድሞች እህቶች እንዲሁም አባቶች አሉ እና ብዙ ዋጋ ከፍለውልኛል። እኔ በእኔ ፍላጎት ሳይሆን በህብረተሰቡ ፍላጎት ነው እዚህ ደረስኩት። እኔ ለራሴ ስለማላውቀው ማለት ነው። እና ግን ያ ህብረተሰቡ በጣም ዋጋ ከፍሎልኛል። በጣም ድጋፍ አድርገው መዋጮ ብዙ ነገር አድርገው ነው እዚህ አዲስ አበባም ስገባ እኔ ለራሴ አይመስለኝም ለራሳቸው ይዘው ያመጡኝ ነው የሚመስለኝና እዚህ ሲያስገቡኝም አዲስ አበባ የሚያመጡኝ ያ ህብረተሰብ ነው። እዚህ መጥተው እንድሰራ ያደረጉ
ከዛም በኋላም ከሰራው በኋላ ካሴቱንም ከሰራው በኋላ እኔ ለኔ አይመስለኝም። የመጀመሪያ ካሴትሽን ነው? ምን የሚል ነው እስቲ እሱ? ተስፋዬ ነሽ እመቤቴ። ተስፋዬ ነሽ እመቤቴ ግሩ ነው። እሺ። እና ያው ሰርቼ ምትሄድ ያው ተሸጦ ምንም ብር ሲሰጡ ለኔ ምን ያደርግልኛል ምናምን ነበርና እኛ አላማችን አንቺን ለመርዳት ነው። በአገልግሎት እንድትወርቺ አንቺን ለመርዳት ነው የሚሉት። ምክንያቱም ያው አንድ አገልጋይ ዝማሬ ሰርቶ ካሴት ሰርቶ በውጪ ነው የሚሰራውና በኋላ ላይ ያ ትንሽ መልሶ ያ ገንዘብ ካልተተካ ተስፋ እየቆረጠ እንዳይመጣ ነው ያ የሚደረገው። እና እሺ በዛ ምክንያት ነው አሁን ላለሁበት እንትን የህብረተሰብ ነው ዛሬ ላይ ለመቆም ምክንያት ይሆን። በጣም ግሩም ነው። ከዛ አዲስ አበባ ከገባሽ በኋላ እንግዲህ ያው ቁጥር 1 ተስፋዬ ነሽ እመቤቴን ከሰራሽ በኋላ አገልግሎቱ እንዴት ነው ለውጡ? ማለት አንዳንድ ሰዎች አሁን ወደ አገልግሎት መውጫ ይሆነኛል ብሎ ነው መዝሙር የሚሰሩት ባላቸው ገንዘብ ማለት ነው። አሁን ደግሞ ስቱዲዮ ውስጥ ያለውን ዋጋ ሁሉም ነገር ስታይ ቤተሰብ እንደዚህ ሳፖርት የማያደርጋቸው የአካባቢው ህብረተሰብ ያልተረዳቸው ራሳቸው ብቻ ታግለው ወደ ዝማሬው አገልግሎት መውጣት የሚፈልጉ እህት ወንድሞች አሉና ልክ መዝሙር ሰርተው ወዳውኑ ወደ አገልግሎቱ በጣም ገብተው የሚያገለግሉ የሚመስላቸው ስላሉ እስቲ ከዛ ከቁጥር 1 ዝማሬሽ በኋላ ያለው የአገልግሎት መስፈርት እንዴት ነበር ላንቺ? ከዛም በፊትም እኔ እንደመጣ አዲስ አበባ አገልግሎት ላይ ነው ቀጥታ የገባሁት። እዚህ እንደመጣሁኝ ያው ለምለም በዚህ አጋጣሚ ዘማሪት ለምለም ከበደን ሳላመሰግናት አላልፍም። እነ ሳምሶን ነጋሽ እነሱ ስለነበሩ እሷም ያው ትልከኝ ነበር ወደ አገልግሎት። ካሴት በቃ መጣው ካሴት ለመስራት በመጣሁበት ሳልሰራ ያገለግል ነበር። ያው ይጋብዙኝ ነበር እነሱና ከዛ ከተሰራ በኋላ ደግሞ የበለጠ ሰፊ ነበር ያገልግሎቱ መንገድ ማለት ነው። እንቅፋት የሆነብኝ ነገር የለም። በቃ ተስተካከለ ነበር መንገዱ ሁላ ማለት ነው። አንደኛ እኔም ማስቢው አይደለም በእኔ ፍላጎት ሳይሆን በህዝብ ፍላጎት ነው የመጣሁት ወደ አገልግሎቱ። እንዲህ ያልኩኝ የመዘመርን ፍላጎትም የለኝም ያስፈለማ አላቀውም እና በቃ በግድ በህዝብ ጉትጎታ ነው እዚህ ደረስኩት። ዛሬም ቢሆን እኔ በራሴ ይሄን ካሴት ልስራ እንዲላደርግ ብያላቀ ትናንትም በህዝብ ጉትጎታ ነው። ዛሬም ቁጥሩ 2 ምንድነው የሚባለው ስሙ? አማን ዳብሎስ ተመታ በውስጥ ያሉት መኖሬ ባንተ ነው። ምን ውስጥ ስንተኛ ላይ ነው? ቁጥር 3 ነው። ቁጥር 3 ነው። ያው በዘልዬ ቁጥር 3 ላይ ደረስኩኝ። መኖሬ ባንተ ነው ከሚለው በፊት ግን አንተን ረዳቴ የሚለው መዝሙር ያንቺ አይመስለኝም ነበርና ሰማው ነበር በፊት አንተን ረዳቴ መመኪያዬ። እሱ ነገር በጣም ሲከፋኝ አዳምጠዋለሁ። እስቲ እንዴት ነው እሱ? ቁጥር ስንት ላይ ያለው? እሱ ኮሌክሽን እና ኮቴት የሚባል 12 ሆነን አንጾኪያ መዝሙር ቤት የሚያሰራችንና ኮሌክሽን ላይ ነው ያለው እሱ መዝሙር። እስቲ ብትይልኝ ደስ ይለኝ ነበር እቺ አንተን ረዳቴ መጠጊያዬ ጋሻና ጦሬ መተማመኛዬ ልቤ አይሰጋም በጠላት ፉከራ አለህ አጠገቤ ጌታ ከኔ ጋራ ከፊት እየቀደም በቃዴስ በረሃ ነፍሴን አጠጣት ከአለቱ ውሃ ሞኝነት ቢመስልም ላንተ መታመኔ ማዳን በስቶልኝ አለሁ ለጎኔ አንተነ ረዳቴ መጠጊያዬ ጋሻና ጦሬ መተማመኛዬ ልቤ አይሰጋም ጠላት ፉከራ አለህ አጠገቤ ጌታ ከኔ ጋራ። በጣም ማለት እንደው ዝማሬ መላእክት ያሰማልን። በጣም ልብ የሚነካ ዝማሬ ነው ይሄ ዝማሬና የማን ዩቲዩብ ቻናል ላይ የሚገኘው ወይስ አልተለቀቀም? አሁን እንደገና ድጋሚ ሰርቻለሁ ከዚህኛው ጋር እንተሰርቻል ግን ካሁን በፊት አኪያሞስ ላይ ተለቋል። የራስሽን የዩቲዩብ ቻናል ከፍተሻል። እዛ ላይ እንጠብቀዋለን። ስለዚህ የቁጥር 3 አልበምሽ መኖሬ ባንተ ነው የሚል ይዘትን ይዞ መጥቷል። አሁን ደግሞ ቁጥር 4 እንደሰራሽ ሰምተን በጣም በጉጉት እየጠበቅን ያለነውና እነዚህን ካሴቶች ስትሰሪ አሁን እንደው
በዚህ በውጣ ውረድ አለው ወይስ እንዲሁ ግጥምና ዜማ እንዴት ነው የምታገኘው? እንዴት ነው ወደ ስቱዲዮ ዜማና ቅንብር የምትሄጂው? ብዙ ውጣ ውረዶች ይኖሩታል መቼም ብዬ አስባለሁና እንዴት ነው በዛ መንገድ እስቲ ፍሰቱን እስቲ። ሁሉም ነገር እግዚአብሔር ሲፈቅድ ነው የሚሆነውና ቁጥር 4 ዛሬ አይደለም የተጀመረው ቆይቷል። እሱ በፈቀደ ጊዜ ነው የሆነው ብዬ ነው የማምነውና ከ12 ዓመት በኋላ ነው ቁጥር 4ን የሰራሁት ማለት ነው። በብዙ ውጣ ውረዶች አሉ። ፈተና አለው። ቁጥር 3ን ሰርተሽ ከቁጥር 3 በኋላ 12 ዓመት በኋላ በጣም ይቆየው መኖሬ ባንተን 2015 ላይ ነው የሰራሁት። ከዛ ወዲህ በቃ ነገሮች ብዙ እንትን ይባል ገባ ውጣ ውረዶች አሉ። የዛኔ በሰው ግፊት ነው የመጣሁት። ሰዎች ናቸው ስሪ ያሉኝ መዝሙር ቤት ከዛም ከአገር ቤት ስመጣም የአገር ቤት ሰዎች ያው የአገሬ ሰዎች ናቸው ነገሮችን አመቻችተውልኝ የመጣሁት። ከዛም በኋላም ደግሞ ያው መዝሙር ቤት ነው የሚሰራው። ምንም በራሴ ሄልል አድርግ ብዬ ያልኩት ነገርም የለም። እውነትም ምን ዋጋ የከፈልኩት ነገር የለም። ሁሉም የተደላደለ ነገር ነው። ግን አሁኑ ላይ ዚህኛው ላይ ብዙ ዋጋ ከፍዬበታለሁ። ቁጥር 4 ላይ ብዙ ዋጋ አስከፍሎኛል። ምክንያቱም በራሴ በቃ ደከምኩበት ስራ ነው። እንዲህ አርጊ የሚለኝ ለምን እንደተናንተና አይደለም ዛሬ ላይ ያለው ነገርና በራሴ ነው እንትን ያልኩና ከ12 ዓመት በኋላ ነው በጣም ተጨንቄበታለሁ። ስራው ላይ የዚህን አክል ነው እንዴ እስከማለት ደርሻለሁ። የዛኔ አጋር አማካሪም ብዙ ነገር ስለነበረ ማለት ነው በሰው ላይ ነው። ምክንያቱም በፊት 4 ማዕዘኗ ካሴት ነበረች፣ ሲዲ የሚሽከረከረው ዲስኮ ነበረ፣ እሱ ቀረ። እነዚህ ሁሉ እየቀሩ መጥተው ፍላሽ ላይ ሆን ፍላሹም ደግሞ እየቀነሰ መጥተው አሁን እንደውም ፍላሽም ጥያቄ ምልክት ውስጥ እኮ ነው። ምክንያቱም ዩቲዩብ ነው ዛሬ ላይ ዩቲዩብ በጣም መዝሙሮችን የሚይዝልን ዩቲዩብ ነው እንጂ በፍላሽ ደረጃም እየቀረ መጥቷል። የተወሰነ ሰው ነው የሚወስደውና ይሄም ራሱ ትግል ይፈጥራል በጣም። የቁጥር 4 ዝማሬሽን ምንድነው ያልሽው? የሰየምሽበትን ስያሜ እስቲ ንገሪ። ይሁን ያንተ ፈቃድ። ይሁን ያንተ ፈቃድ። እውነት ነው የሱ ፈቃድ ነው መሆን ያለበት። ምክንያቱም ለፍተሻለክ በጃ በጣም ውጣ ውረድ አለው በገንዘብ ደረጃ ብቲ በጉልበት ደረጃ ብቲና ስለዚህ ቁጥር 4ን መቼ እንጠብቅ? ሚያዝያ 18 ዕለተ እሁድ የት? ሳሊተ ምሕረት ከቀኑ 6 ሰዓት ጀምራችሁ ባካችሁ ውድ የበጸሎት ሚዲያ ተከታታዮች ይህንን ቪዲዮ ደግሞ ለሌሎችም ሼር በማድረግ ይህንን ዝማሬ ሂዶ ከጎኑ አቆሞ የደስታዋ ተካፋይ መሆን ምንኛ እኛን ራሱ ያስደስተናል። እስቲ ይህንን ልብ አድርጋችሁ እዩ። ምክንያቱም አይደለም 20 ምናምን ዓመታትን 10 ዓመት አይደለም 5 ዓመት እንኳን አገልግሎት ውስጥ የቆየ አንድ ወንድማቸው እህታችን ብዙ ነገሮችን ይማራሉ፣ ያስተምሩናል። ስለዚህ አሁን እህታችን ደግሞ ረጅም ዓመታትን ረጅም ዘመናትን በአገልግሎት አሳልፋ ቁጥር 4 የሆነውን ዝማሬዋን ይዛልን መጣለችና ማን ነው ያልሽው ርዕሱ? ይሁን ያንተ ፈቃድ። ቁጥር 4 አልበሟን ሰርታ ይዛ ስትመጣ እኛኑ ክርስቲያኖችን ተስፋ አድርጋ ነው ከእግዚአብሔር በታች ማለት ነው። ስለዚህ ሁላችን ተገኝተን የዝማሬዋ ምርቃት ላይ ሁላችን ተጠርተናል፣ ተጋብዘናል። ክርስቲያን የሆነ ሁሉ በአንገቱ ላይ ማህተብ ያሰረ ሁሉ በዚህ ግብዣ ላይ ተገኝቶ እንዲመርቅላት እኔም ጥሪ ማስተላልፋለሁ። እንግዲህ በመንፈሳዊ ህይወት ውስጥ በመኖርሽ አገልጋይ በመሆንሽ የእግዚአብሔር አገልጋይ ስሙን ጠርተሽ ነው የምትዘምሪለትና ይሄን በማድረግሽ የሚሰማሽ እርካታና ያገኘሽ ልዩ ጥቅም እስቲ ንገሪኝ። ያው እንግዲህ በቤቱ መኖር እግዚአብሔርን ማገልገል በራሱ በረከት ነው። ይሄ መመረጥ ነው። ብዙዎች ፈልገውት ያላገኙት ነው። እኔም በአገልግሎቴ ደስተኛ ነኝ። በቤቱ በመኖሬ ከብዙ ነገር ተጠብቄ እንደኖርኩኝ እግዚአብሔር እንደጠበቀኝ ሁሉ ብዬ አስባለሁ። ነውም ደግሞ ከብዙ ነገር በዓለም ብኖር ኑሮ ዛሬ ብዙ ነገሮች ብዙ ፈተና ይገጥመኝ ነበረ። ግን በቤቱ በመኖሬ ፈተናዎችን ቢኖሩ በሱ ታልፋለህ። በእግዚአብሔር የማይታለፍ ነገር የለም። አሉ ፈተናዎች የሉም አይባልም፣ ይኖራሉ። ግን እግዚአብሔርን ይዘህ ደግሞ በእግዚአብሔር ሁሉ ነገር ታልፋለህ። አልፈናል። እግዚአብሔር ይመስገን። እግዚአብሔር ማደረጋ በአገልግሎት ውስጥ ይሄን ሁሉ ጊዜ ስታሳልፊ እንግዲህ መቼም እግዚአብሔር ፈቅዶ ወዶ ነውና አሁን ላለን አገልጋዮች አሁን ወደ አውደ ምሕረቱ እየወጣን ላለን አገልጋዮች እንደው ምን ብናደርግ የሰመረ አገልግሎት እንሰጣለን ብለሽ ትመክሪናለሽ? እስቲ
እግዚአብሔርን ስናገለግል በፍቅር በትህትና ሆነን ማገልገል አለብን። በቃ ንጹህ ልብ ይዘን ምክንያቱም እዚህ ጋር እኔ እግዚአብሔርን ሳገለግለው ንጹህ ሕሊና ንጹህ ልብ እግዚአብሔር ካልቆምኩኝ የኔ አገልግሎት ከንቱ ነው የሚሆነው። ምክንያቱም እኔ ህይወት ሳይኖረኝ እዛ ጋር ሰው ላይ ህይወት ይዘራለሁ ብዬ አላስብም። ትልቁ ነገር ይሄ ነው እና በንጽህና ሆነ በፍቅር በትህትና ብናገለግለው እግዚአብሔርን ብዬ ነው ማስ በጣም አመሰግናለሁ። ይሄ ትልቅ ነገር ነው። እውነት ነው። ቅድም አሁን የተናገርኩት ትዝ ብሎኝ በጣም ይገርመኝ ነበርና ከገጠር እስከ ከተማይቱ ድረስ ሰዎች እየገፉሽ እንደዚሁ በቃ አገልግይ ወደ ማለት ነው የሚገፉሽ የነበረውና እንዲት በረቺም ደግሞ እዚሁ ጋር ወደ አዲስ አበባም ከመጣሽ በኋላ እንድታገለግይ አገልጋዮቹ እየደወሉልሽ እዚህ ቦታ ሄደሽ አገልግይ እያሉ ያበረታቱሽ ነበር። አሁን ይሄኛው እዚህ በአሁኑ ዘመን ላይ በአገልግሎቱ ዙሪያ ጥቂት ነው በጣም የምናየው። ታች ያለውን አገልጋይ ዝቅ ብሎ የማንሳት ነገር ስለእውነቱ በብዛት አይታይም እና አገልጋዩ ለብቻው ነው ጥሮ እግዚአብሔር ቢረዳው በቃ የሆነ መንገድ የሚሄደው። ለምን ቢባል የመጣው የታድሰው ማዕበል አገልግሎቱን ገሎታል። ህዝቡ አገልጋዩን አሁን አይዞህ የሚልበት ሁኔታ ላይ አይደለም። ለራሱም ኑሮውም በጣም ብዙ ውጣ ውረድ ውስጥ ጫና ውስጥ ስላለ አገልጋዩ ነው ተገፍቶ እያገለገለ በራሱ እየገፋ እያገለገለ ያለውና በራሱ የሚያገለግለው አገልግሎት ደግሞ ያው አንድ ቀን ድካም ሲመጣ ድሮም እኔ ለፍቼ ነው እንጂ በቃ የሚያከብረኝም ህዝብ የለም ወደ ማለት ተስፋ መቁረጥ ይሄዳልና እስቲ እንዴት ተስፋ አድርጎ ማገልገል አለበት አሁን ያለው አገልጋይ? ያው መተሳሰብ ለምሳሌ እኔ ነገ አልፋለሁ ተተኪ ትውልድን ማፍራት አለብን። ከኛ በአገልግሎት የበረቱ ወንድሞቻችን እህቶቻችን አሉ። የኛ ታላላቆቻችን ከስር ያለንን እኛን አቅፈው እንትን ማለት በቃ መደጋገፍ ተተኪ ትውልድን ማፍራት። ምክንያቱም መገፋፋት ሳይሆን በቃ ሁላችንም ከምንም ነው ያነሳን እግዚአብሔር እና ያንንም ሰው እግዚአብሔር ሊሰራ የፈለገው ነገር ስለሚኖር ያንንም አገለግላለሁ ብሎ የመጣ ስንፋስ ያለው ሁሉ ያገለግላል። ስለዚህ እነዛን መደጋገፍ መከባበር በትህትና በፍቅር ሆነን አገልግሎታችን ፍቅር ከሌለው ደግሞ ምንም ከንቱ ነውና እግዚአብሔርን በፍቅር ማገልገል መረዳዳት። በጣም ዘመኑ የሶሻል ሚዲያ ዘመን ነው። ያው እንደ ቀድም እንዳልነው ካሴት የቀረበት ሲዲ የቀረበት ፍላሽም ደግሞ ጥያቄ ምልክት ውስጥ የገባበት ዘመን ላይ ነን ያለነውና ሶሻል ሚዲያ ላይ የምንሰማቸው አንዳንድ መዝሙሮች ግን መልካቸውን ቀይረው ዘመን ተሻጋሪነታቸው ቀርተው በቃ እዛው ተሰምተው እዛው ተስቆባቸው የሚያልፉ እየሆኑ መጡ አንዳንዶቹና ያሬዳዊ ዜማ ይዘት እንዲኖራቸው ግለሰቡ ምን ያድርግ እስቲ? እንዴት በምን መንገድ ቢጓዝ ይሻላል? ምንድነው ወደ አባቶች ቀርባ አባቶቻችን በሚያሳዩን መንገድ መጓዝ ነው። ታላላቆቻችን በሚያሳዩን መንገድ ምክር መቀበል፣ ማስተያየት መቀበል፣ የሰራናቸውን ስራዎቻችንን ማስገምገም እንደዛ በዛ አይነት መንገድ እንሂድ ጥሩ ነው። በጣም መልካም። እንግዲህ አዲሱ ዝማሬሽን በሚገባ ጓጉተን እየጠበቅን ነው። እኔ ቀኑ ረዘመብኝ ማለት እችላለሁ። እንግዲህ እግዚአብሔር ያደርሰን። በሳሊተ ምሕረት ቤተክርስቲያን አዳራሽ እንግዲህ ሚያዝያ 18 ከቀኑ 6 ሰዓት ጀምሮ ብፁዓን ሊቃነ ጳጳሳት፣ መምህራን፣ ዘማሪያን በተገኙበት እርሷም እህታችን ደግሞ ባለችበት ከጎኗ ቆመን የደስታዋ ተካፋይ ሆነን እንድናስመርቅላት ስላሳስባለሁ። አክብሬሽን እዚህ ስለተገኘሽ ከልብ አመሰግናለሁ። በመጨረሻ ሰዓት የምትይው ነገር ካለ? አው ሚያዝያ 18 በሳሊተ ምሕረት አዳራሽ እንዳትቀሩ ተነግሯቸዋል። እንዳትቀሩ። እንግዲህ በጣም ከሚታወቀው ዝማሬሽ ውስጥ የሚታወቅ የሚደመጥ የነበረ ዝማሬ ነው። አሁን ደግሞ በራስሽ የዩቲዩብ ቻናል የራስሽ በነገራችን ላይ የዩቲዩብ ቻናልሽ ማን ነው የሚባለው? ዘማሪት ውዴ ዩቲዩብ። በቃ የዘማሪት ውዴ ዩቲዩብን አሁኑኑ ገብታችሁ ሰብስክራይብ በማድረግ ቤተሰብ ሆናችሁ በተለይ ቁጥር 4 ዝማሬዎቿ እዛ ላይ ነው የሚለቀቁትና በእውነት በሚገርም ጸጋ የምታገለግል እህታችን ናት። በየደብሩ እየሄደች ክፍለ ሀገር ሳይቀር በተለያየ ቦታ ላይ እየሄደች የምታገለግል ነችና እንግዲህ ቁጥር 4 ዝማሬዎቿን ደግሞ በዩቲዩብ ላይ እንጠብቃለን። አሁን መኖሬ ባንተ ነው የሚለውን ዝማሬ አብረን እንዘምርና የመጨረሻ ሽኝት እናደርጋለን። መኖሬ ባንተ ነው ጌታ ጊዜ ሰጠኝ ይችን እድሜ
ከገሊላ ባህር ማዶ ልቤ ባንተ መዳን ወዶ የኔን ኃጢአት ሳትቆጥርብኝ ከድካሜ ገላገልከኝ ጌታ መተውከኝ ኑሬ ባንተ ነው ጌታ መኖሬ ባንተ ነው ጌታ ጊዜ ሰጠኝ ይህችን ዕድሜ እየፈወስከኝ ከሕመሜ በድል በቆም በተራራ መች ሆነና በኔ ስራ እፍታ ብለህ ከእስራቴ አሻገርከኝ ከሞቴ ክብር አባቴ ባንተ ነው ጌታ መኖሬ ባንተ ነው ጌታ ጊዜ ሰጠኝ ይህችን ዕድሜ እየፈወስከኝ ከሕመሜ ከበለስ ብታውቀኝ የሞት ጽዋ ቢገባኝ ማን እንዳንተ ወዳጅ ጌታ ፍቅር ሰጥተህ የምትረታ የነፍሴ እፎይታ እኔ ባንተ ነው ጌታ መኖሬ ባንተ ነው ጌታ ጊዜ ሰጠኝ ይህችን ዕድሜ እየፈወስከኝ ከሕመሜ እውን ሆኖ የሩቅ ሕልሜ የድል ዜማ ተሸክሜ ላመስግንህ ለዘላለም የሚመስልህ ማንም የለም የልቤ ሰላም እኔ ባንተ ነው ጌታ መኖሬ ባንተ ነው ጌታ ጊዜ ሰጠኝ ይህችን ዕድሜ እየፈወስከኝ ከሕመሜ ባንተ ነው ጌታ መኖሬ ባንተ ነው ጌታ ጊዜ ሰጠኝ ይህችን ዕድሜ እየፈወስከኝ ከሕመሜ በእውነት ለእህታችን ዝማሬ መላእክት ያሰማልን፣ ጸጋውን ያብዛላት። በኮሜንት እንደምትመርቁት ተስፋ በማድረግ እንግዲህ ሁላችሁንም ይህንን ቪዲዮ ስትከታተሉ የነበራችሁ ውድ በጸሎት ሚዲያ ቤተሰቦች እንግዲህ ይህንን ቪዲዮ ለሁሉም ሰዎች ሼር እንዲታደርጉ በተለይ ደግሞ በአሁኑ ዘመን በአገልግሎት የምንፈተን ወዳጆቼ፣ ወንድሞቼና እህቶቼ ከዚህ ቪዲዮ በጣም ጥልቅ የሆነ ነገር ተምረናል ብዬ ተስፋ አደርጋለሁኝ። ከወደዳችሁ እንግዲህ ከታች ኮሜንት ጻፉ፣ መርቋት። ቀጣይ ደግሞ ማንን ላቀርብላችሁ እንደምትፈልጉ እኔ አላውቅምና እናንተ በኮሜንት አሳውቁኝ። ቸር ቆዩ፣ ቸር ሰንብቱልኝ።